ቢትኮይን እና ብሎክቼን ለምን ተፈጠሩ? እኛስ ከነሱ ምን መማር አለብን? እንዴትስ ከነሱ መጠቀም እንዳለብን በዚህ ቪዲዮ እናያለን። ቢትኮይን እና ብሎክቼንን እየተገበሩ ካሉ ሀገራት ኢትዮጵያ ምን ትማራለች የሚለውም ጥያቄ እዚህ ውስጥ ይመለስላቸዋል። ከዓለም አቀፍ ስልታዊ አካሄድ እስከ አፍሪካ እውነታ እና ኢትዮጵያ ዲጂታል ጉዞ እናያለን። ቢትኮይን የተስፋፋው ዘመናዊ ስለሆነ ብቻ አይደለም። ብሎክቼን ትኩረት ያገኘው በግምት ግብይት ወይም ደግሞ በስፔኩሌሽን ምክንያትም እንዳልሆነ ልታውቁ ይገባል። እነዚህ ቴክኖሎጂዎች የተስፋፉት ዓለም ላይ የተሻሉ ስርዓቶች ስለሚያስፈልጉ ነው። ዛሬ አገራት ቢትኮይን ምንድን ነው ብሎ መጠየቅን አቁመዋል፣ ተረድተዋል ማለት ነው ስለ ቢትኮይን። ይልቁንም ይበልጥ ቁም ነገር ያለው ጥያቄ እየጠየቁ ነው ያሉት። ቢትኮይን እና ብሎክቼን በሀገራዊ ስትራቴጂ ውስጥ እንዴት ይካትታሉ የሚለው ጥያቄ ላይ ደርሷል። ይህ ዘገባ የተዘጋጀው ለትምህርትና ለሕዝብ ግንዛቤ ብቻ እንደሆነ እንድትረዱ እንፈልጋለን። አንደኛ፣ ቢትኮይን እና ብሎክቼን ለምን ተፈጠረ? የቢትኮይን እና ብሎክቼን ቴክኖሎጂዎች የተፈጠሩት ለዓለም አቀፍ ችግሮች ምላሽ ለመስጠት ነው። ተደጋጋሚ ፋይናንስ ውድቀት፣ ከመጠን በላይ በማዕከላዊነት የተያዙ የገንዘብ ስርዓቶችን፣ በተቋማት ላይ ያለው እምነት መሸርሸር፣ የገንዘብ የመግዛት አቅም መቀነስ ወይም ደግሞ ዲቤዝመንት፣ ዝግ ያሉ እና ውድ የሆኑ ድንበር ተሻጋሪ ክፍያዎችን ለማቅለል ነው። ቢትኮይን የተነደፈው የፋይናንስ ስርዓትን ተጋላጭነት ለመቀነስ ነው። ብሎክቼን ደግሞ እምነትን እና ግልጽነትን ለመጨመር ነው። ለዚህ ነው እነዚህ ቴክኖሎጂዎች ሳይጠፉ ይበልጥ እየዳበሩ የመጡት። ሁለት፣ ዓለም አቀፍ ለውጥ ከተቃውሞ ወደ ስትራቴጂ አብዛኛው ሀገራት ያለፈበት መንገድ ተመሳሳይ ነው። ቢትኮይን እና ብሎክቼንን ችላ ማለት፣ ለመገደብ ወይም ለማገድ መሞከር፣ ተጽዕኖአቸው ለመቆጣጠር መሞከር፣ በህግ እና ደንብ ስር በማድረግ መቀጣት መጀመር። አሁን ዓለም በአራተኛው ደረጃ ላይ ትገኛለች። ክርክሩ በአሁን በኋላ ስለ ርዕዮተ ዓለም ሳይሆን ስለ ስልታዊ ስትራቴጂ ነው። ሶስተኛ፣ ተቋማት እውቅና አሜሪካ በአሜሪካ ውስጥ ቢት ያገኘው በስሜት አይደለም፣ በተቋማዊ አሰራር ውስጥ እንዲካተት ተደርጎ እንጂ። ዋና ዋና ለውጦችን እናያለን። ቢትኮይን እንደ ገንዘብ ሳይሆን እንደ ሸቀጥ መቆጠሩ ወይም ኮሚዲቲ፣ የቢትኮይን ኢቲኤፍ ፍቃድ ማግኘት፣ የህግ ግልጽነት እያደገ ማምጣት፣ ቢትኮይን እንደ ሀገራዊ ስትራቴጂ ክምችት የስትራቴጂክ ሪዘርቭ ለመጠቀም የሚደረጉ ውይይቶች ማምጣታቸው ነው። ሁሉ በላይ ደግሞ ትላልቅ ተቋማት ወደ ዘርፍ ገብቷል። እንደ ብሎክ ሮክ እና ፊደሊቲ ያሉ ኩባንያዎች ቢትኮይን የተቀበሉት ለግምት ግኝት ወይም ደግሞ ስፔኩሌሽን ሳይሆን ለረጅም ጊዜ ጥቅምና ለካፒታል ስትራቴጂ ነው። ቴክኖሎጂው ከተቋማት ጋር ሲቀናጅ የባህል ጉዳይ መሆኑ ቀርቶ የመዋቅር ጉዳይ ይሆናል። አራተኛ፣ የተለየ የበለጸጉ ሀገራት ሞዴል የተባበሩት አረብ ኤምሬት፣ ዩናይትድ አረብ ኤምሬት ያለች መንገድ ነው። በቢትኮይን ወደ ብቸኛ ህጋዊ መግቢያ አላወችም ወይም ህዝቡ እንዲጠቀምበት አላስገደደችም። በምትኩ ግን ዩናይትድ አረብ ኤምሬት ግልጽ የሆኑ ብሎክቼን እና ክሪፕቶ ደንቦችን አወጣች። ሁለተኛ፣ ዓለም አቀፍ ብሎክቼን ኩባንያዎችን ሳበች። ከዛን ቴክኖሎጂዎቹን ለንግድ፣ ለቴክኖሎጂ፣ ለሎጂስቲክ፣ ለክፍያ እና ለመንግስት አገልግሎቶች አዋለች። ለትምህርት ከቢትኮይን እና ብሎክቼን ለመጠቀም ርዕዮተ ዓለም አያስፈልግም። የሚያስፈልገው ግልጽነት፣ አቅም እና ረጅም ጊዜ ራዕይ ነው። አምስተኛ፣ አፍሪካ የአፍሪካ እውነት ፍላጎት ይቀድማል። የአፍሪካ ሀገራት ከነዚህ ቴክኖሎጂ ጋር ያላቸው ግንኙነት ከበለጸጉት ሀገራት ይለያል። ናይጄሪያን ብናይ እውነታው ከእገዳ ይበረታል። የናይጄሪያ በክሪፕቶ አጠቃቀም በዓለም ቀዳሚ የሆኑት አንዷ ናት። ይህ የሆነው በማስታወቂያ ሳይሆን በገንዘብ ጫና እና በሐዋላ ፍላጎት ምክንያት ነው። እገዳዎቹ አጠቃቀሙን አላስቆሙትም፣ ይልቁንም ከመደበኛው ስርዓት እንዲወጣ አደረጉት እንጂ። ትምህርቱ እውነትን ችላ ማለት ስጋትን ይጨምራል፣ በትምህርት ማቅረብ ግን ስጋቱን ይቀንሳል። ኬንያን ብንመለከት ደግሞ መሰረተ ልማት ከፈጠራ ይቀድማል። ኬንያ ሌላ መንገድ አሳይታለች። ስለ ብሎክቼን ወሬ ሳይጀመር በፊት የሞባይል ክፍያዎች ሰዎችን ዕለት ተዕለት ኑሮ ቀየሩ። ዲጂታል
እምነትን ተገነባ። የፋይናንስ ግንዛቤ አደገ። መሰረቱ ቀድሞ ስለጣለ ብሎክቼን ሲመጣ መቀበል ቀላል ነበር። ትምህርቱ ደግሞ እዚህ ላይ የሚወስደው የዲጂታል መሰረተ ልማት ካላቁ የፋይናንስ መሳሪያዎች ይቀድማል። ስድስተኛ በበለጸጉ እና በማደግ ላይ ያሉ አገራቶችን ብንመለከት አንድ መሳሪያ የተለያየ ጥቅም ላይ በበለጸጉ ሀገራት ትኩረት በተቋማዊ ኢንቨስትመንት፣ በስትራቴጂካዊ ክምችት እና በግልጽነት ላይ ነው። በማደግ ላይ ያሉ ሀገራት ትኩረት ደግሞ ባህላዊ በገንዘብ አቅም በመጠበቅ በኢነርጂ ሽያጭ እና በፋይናንስ ተደራሽነት ላይ ብቻ ነው። የሌሎች ሞዴል ያለ ነባራዊ ሁኔታ መቅዳት ለውድቀት ያደርጋል። ኢትዮጵያ ሀገራችንስ እንዴት ነው ከዚህ ብሎክቼን እና ከቢትኮይን የምትጠቀመው የሚለውን እናያለን። ሰባተኛ ኢትዮጵያ ከባዶ ሳይሆን ካለ ጉልበት መነሳት። ኢትዮጵያ ወደዚህ ውይይት የገባችው ቀድሞውኑ በተጀመሩ ትላልቅ ስራዎች ነው። ቢትኮይን ማይኒንግ ኢትዮጵያ አሁን ላይ ከፍተኛ የቢትኮይን ማይኒንግ የሚከናወንበት ሀገር ሆናለች። ይህ ሊሆን የቻለው በታዳሽ ኃይል፣ በዝቅተኛ የኤሌክትሪክ ዋጋ እና በስትራቴጂያዊ ኃይል መሰረተ ልማት ምክንያት ነው። ይህ ኢትዮጵያ ቀድሞውኑ በዓለም አቀፍ የቢትኮይን ስርዓት ውስጥ እንደ አምራች እንጂ እንደ ግምት ገባሪ ለመሳተፏ ያሳያል። በብሔራዊ ዲጂታል መታወቂያ ፋይዳ ኢትዮጵያ በአፍሪካ ካሉ እጅግ ግዙፍ የዲጂታል መታወቂያ ፕሮግራሞች አንዷን እየተገበረች ነው። ይህ መታወቂያ ለአገልግሎቶች፣ ለዲጂታል ክፍያ እና ለአስተዳደር ቅልጥፍና መሰረት ነው። ይህም ከኬንያ ትምህርት ጋር ይገጥማል። መታወቂያ እና መሰረተ ልማት ይቀድማሉ። ዲጂታል ኢትዮጵያ 2030 አገሪቷ የመንግስት አገልግሎቶችን ዲጂታል ለማድረግ እና የዲጂታል ግንዛቤ ለማሳደግ ቃል ገብታለች። ብሎክቼን እነዚህ ጋር እንደ መሰረተ ልማት እንጂ እንደ ግምት ግብይት አይታይም። ኢትዮ ቴሌኮም እና ቴሌብር የቴሌብር ስኬት ኢትዮጵያ ትላልቅ ዲጂታል ስርዓቶችን በህዝብ እምነት መገንባት እንደሚቻል አረጋግጧል። ሰዎች ዲጂታል መሳሪያዎችን ይጠቀማሉ ወይ ለሚለው ጥያቄ ምላሽ ተገኝቷል። ስምንተኛ የተቀናጀ ትምህርት ከአሜሪካ ተቋማዊ እውቅና፣ ከዩናይትድ አረብ ኤምሬት የህግ ግልጽነት፣ ከናይጄሪያ በፍላጎት የሚመራ አጠቃቀም፣ ከኬንያ መሰረተ ልማት እና ከኢትዮጵያ የራሷ ጉዞ የምንረዳው አንድ ትልቅ እውነታ አለ። አገራት በቢትኮይን እና በብሎክቼን ስኬታማ የሚሆኑት ሞዴሎችን በመቅዳት ሳይሆን ቴክኖሎጂውን ከሀገራዊ አቅም እና ከረጅም ጊዜ ቅድሚያ ከሚሰጣቸው ልማቶች ጋር ሲያጣጥሙት ብቻ ነው። ዘጠነኛ ለኢትዮጵያ ጥያቄውን በአዲስ መንገድ መቅረጽ ትክክለኛ ጥያቄ ነው። ኢትዮጵያ ቢትኮይንና ብሎክቼንን መቀበል አለበት የሚለው አይደለም። ይልቁንም ኢትዮጵያ ከዓለም አቀፍ እና ከአፍሪካ ልምዶች በመነሳት እነዚህን ቴክኖሎጂዎችን በራሷ የዲጂታል እድገት ጉዞ ውስጥ በኃላፊነት፣ በሂደት እና በብሔራዊ ጥቅም ላይ በመመሰረተ እንዴት መካተት ትችላለች የሚለው ጥያቄ ነው። ማጠቃለያ ቢትኮይን እና ብሎክቼን ከአሁን በኋላ የሙከራ ደረጃ ላይ አይደሉም። በዓለም ዙሪያ ጥቅም ላይ እየዋሉ ያሉ መሳሪያዎች ናቸው። ኢትዮጵያ መጣደፍ አያስፈልጋትም፣ ነገር ግን መማርን፣ መታዘብን እና መዘጋጀትን መቀጠል አለበት። የዛሬ ትምህርት የነገን የተሻለ ውሳኔ ይፈጥራልና። አስፈላጊ መሰባውን ደግሞ ይህ ቪዲዮ የቀረበላችሁ ለትምህርትና ለህዝብ ግንዛቤ ዓላማ ብቻ ነው። ግምት ግብይት ወይም ደግሞ ስፔኩሌሽን ህገወጥ የክሪፕቶ እንቅስቃሴዎችን ወይም የፖሊሲ ለውጥን አያበረታታም። ማንኛውም የወደፊት አካሄድ ለብሔራዊ መረጋጋት፣ ለህግ ግልጽነት፣ ለፋይናንስ ሉዓላዊነት እና ለህዝቡ ጥቅም ቅድሚያ መስጠት አለበት። ትምህርት ይቀድማል፣ ስትራቴጂ ይከተላል፣ ግምት ግብይት ወይም ደግሞ ስፔኩሌሽን መጨረሻ ላይ ነው። ስለዚህ እኛም ኢትዮጵያውያንን ይህንን ከተማርን በኋላ ወደ ተግባር መክተትና ከእነዚህ ቴክኖሎጂዎች መጠቀም እንዳለብን ነው ምንረዳው።